ሰላም ሰላም ለሁላችሁም ጸጋዬ ሙሉጌታ እባላለሁ። የቢሾፍቱ ከተማ ነዋሪ ሲሆን የቡና ስኮላርሺፕ አዋርድ እጩ ተወዳዳሪ ነኝ። ዛሬ የትምህርት ቆይታዬን ላጋራችሁ ስለሆነ በጣም ደስ ብሎኛል። የመጀመሪያ እና የሁለተኛ ደረጃ ትምህርቴን በዛው በቢሾፍቱ ከተማ ውስጥ መማር ችያለሁ። ከዛም የመጀመሪያ ዲግሪዬን በአድማስ ዩኒቨርሲቲ ቢሾፍቱ ካምፓስ በአካውንቲንግ ኤንድ ፋይናንስ የትምህርት መስክ ማጠናቀቅ ችያለሁ። በዩኒቨርሲቲ ቆይታዬ በሁሉም ሴሚስተር ማለት ይቻላል ጥሩ ውጤት በማምጣት በትምህርቴ ላይ ያለኝን ጥንካሬና ትጋት ማሳየት ችያለሁ። ከትምህርቴ በተጨማሪ ማህበረሰብን መርዳት አስፈላጊ ነው ብዬ ስለማመን በተለያዩ በከተማ ውስጥ ባሉ የበጎ ፍቃድ ስራዎች ላይ ተሳትፎ በማድረግ የበኩሌን አስተዋጽኦ አድርጌያለሁ። ከዚህም ውስጥ በትምህርታቸው ደከም ያሉ ተማሪዎችን ቱቶር በመስጠት ውጤታቸው እንዲሻሻል የበኩሌን አስተዋጽኦ አድርጌያለሁ። ከዚህም በተጨማሪ የገንዘብ ድጋፍ ለሚሹ ተማሪዎች በሚደረጉ የገቢ ማሰባሰቢያ ፕሮግራሞች ላይ ንቁ ተሳትፎ በማድረግ የበኩሌን አስተዋጽኦ አድርጌያለሁ። ትምህርቴን እንዳጠናቀቅኩኝ ህብረት ባንክን በመቀላቀል ባንኩን ለ3 ዓመት አገልግያለሁ። ከዛም ያገኘሁት ብዙ ልምድ ነው። የተግባቡት ልምዴን እንዳሳድግ አድርጎኛል። ከዚህም በተጨማሪ የፋይናንስ እውቀቴን አሳድጎልኛል። የቡና ስኮላርሺፕ አዋርድን የማሸንፍ ከሆነ ማስተርስ ፕሮግራሜን መቀጠል ፈልጋለሁ። ከዛም ባገኘሁት እውቀትና ልምድ መልሼ ማህበረሰቤን ማገልገል ፈልጋለሁ። ከዚህም በተጨማሪ ማስተርስ ፕሮግራሜን እንደጨረስኩኝ የቡና ስኮላርሺፕ አዋርድ አልሙኒ ኔትወርክን በመቀላቀል የተቋሙን ተልእኮና ግብ ለማሳካት ጥረት ማድረግ እፈልጋለሁ። እናንተም ውድ ተመልካቾች እኔን ቮት በማድረግ እኔ የዚህ ድል ተጠቃሚ እንድሆን የበኩላችሁን ድጋፋችሁን አሳዩኝ። አመሰግናለሁ።